ኪዳን ምንድነው? ከእግዚአብሔር ጋር ተጣብቀን የምንኖርበት ነው። ከእሱ ጋር ቀርበን የምንኖርበት ነው። እድሜ የሰጠንን ይህንን በዓል እንድናከብር የፈቀደልንን አምላክ ኃጢአትን ተሸክመን ድንጋይ ተሸክመን ማክበር የለብንም። የእግዚአብሔር ልጆች ድንጋይ ተሸክመን የምንጓዝ ከሆነ የሚከብደው ድንጋዩ ሳይሆን ተሸካሚውን ነው። ስለዚህ የእግዚአብሔር ልጆች ኃጢአት የሚጎዳን ኃጢአትን በወደ አትያዝ፣ አታሳድረው፣ ሳታሳድር ዛሬውኑ ንስሐ ግባ፣ ምክንያቱም ሳትወልደው ትሞታለህና ይላሉ። ሳንወልደው ከመሞት እግዚአብሔር አምላክ ሁላችንንም ይጠብቀን። ስለዚህ እግዚአብሔር ልጆች በበዓላት ይህንን ልናስብ ያስፈልጋል። ንስሐ ገብቻለሁ ወይ? መመላለሳችን፣ ወደ እግዚአብሔር ቤት መምጣታችን፣ ምንጣፍ ማንጠፋችን፣ መዘመራችን፣ ማስቀደሳችን፣ ጸበሉን መጠመቃችን፣ ላባችንን ማንጠፍጠፋችን መልካም ነው። ይሄ ሁሉ ግን በንስሐ ካልሆነ ከንቱ ነው። የእግዚአብሔር ልጆች ድካማችን ሙሉ እንዲሆን በረከት እንድናገኝ እግዚአብሔር ጽድቅ አድርጎ እንዲቀበልልን ሁላችንም ንስሐ ልንገባ ያስፈልጋል። እግዚአብሔር ልጅ እድሜ የሰጠን ማን ነው? እግዚአብሔር ነው። በዚህ በሰጠን እድሜ ላይ ደግሞ እግዚአብሔርን ታርቀን ንስሐ መግባት ያስፈልጋል። እግዚአብሔር ልጆች ስለዚህ በዓሉን ስናከብር ልናከብር የመጣን ሁላችንም ወጣቶች በተለይ ልንገነዘባቸው የሚያስፈልጉ ሶስት መሰረታዊ ነገሮች አሉ። የመጀመሪያው አለባበሳችን ነው። አለባበሳችን ክርስትናችንን ሊሰብክ ያስፈልጋል። የእግዚአብሔር ልጆች የምንለብሰው ክርስትና ወይም ደግሞ ክርስቲያናዊ የሆኑ አለ ክርስቶስን ልንለብሰው ያስፈልጋል። በዓላት ሲመጡ መብላት መጠጣት ያለ ነው። ነገር ግን ራስን ስቶ በየቱቦው በየቦታው ወርቆ መገኘት ክርስቲያናዊ አይደለም። ይህ የኛ ሃይማኖት አይደለም። ጠጡ፣ ስከሩ፣ ውደቁ፣ ተንዘላዘሉ የሚል